እስቲ ወንድሜ ምን ይመስላል? ይሄን አካባቢ በምን ትገልጸዋለህ? እኔ የሚገርም ነው በአጭር ጊዜ ውስጥ ይሄን በማየቴ እኔ ትልቅ አዲስ እንደተፈጠርኩ ያህል ነው የሚሰማኝ። ምክንያቱም ትናንት አውቀዋለሁ ይሄን አካባቢ እጅግ በተለየ ሁኔታ በአጭር ጊዜ ውስጥ እንደዚህ በማየታችን አዲስ አበባ ምን ያህል እንደ ስሟ አዲስ መሆኗን እያደገች እያማረች እየበለጸገች መሆኗን ካደጉት ሀገራት ጋር እየተስተካከለ ነው ብዬ አስባለሁ። ምክንያቱም ጅማሮቹ ዋናው ጽዳት፣ አካባቢ ማልማት ነው፣ ውበት ነው። እነዚህ ደግሞ ከማንም ጋር ያስተካክለናል ብዬ አስባለሁና እጅግ በጣም ኢትዮጵያ በተሻለ ቁመና ላይ እየሄደች ነው ብዬ አስባለሁና እድገቷ ደግሞ እጅግ እኔንም እያስደመመኝ ነውና አሁን ከፍ ትበል ኢትዮጵያ ታብብ ኢትዮጵያ ነው የምለው። ለሚሰሩትም አካላቶች ሁሌ ምስጋና እናቀርባለን። አሁንም በርቱልን ነው የምለው። ኮሪደሩን አይተናል። አሁን ደግሞ እዚህ ወንዙን ፍሳሽ እያየን ነው። እጅግ የሚያምር ውበት ነው ምናየው፣ ይደንቃል። ሰዎች ቁጭ ብለው ባህር ዳር ላይ ቁጭ ብለው ወንዝ ዳር ላይ የሚዝናኑበት ቦታ ስለሆነ ሻይም ይዘው ምንም ይዘው መንፈሳቸውን መጻፍም ማንበብ የሚፈልጉ ሰዎች ቁጭ ብለው የሚያነቡበት ቦታ ስለሆነ እጅግ የሚያምርና ገጽታው ያማረ ወደፊትም ኢትዮጵያን በተሻለ ከፍ ያደረገ ነውና ይሄን ላመሰግን እፈልጋለሁ። እጅግ ደስ ብሎኛል። ኢትዮጵያዊነቴም ለኔ ኩራት ስለሆነ አመሰግናለሁ።